ሰላም ፋሚሊ ዛሬ የ12ኛ ክላስ ማቴማቲክስ ቻፕተር 2 ኢንትሮዳክሽን ቱ ካልኩለስ ስለ ዴሪቬቲቭ እናያለን። ከዲፊኒሽኑ ስንነሳ ዘ ዴሪቬቲቭ አስ ኤ ፋክሽን 2.1.4.2 ዘ ዴሪቬቲቭ አስ ኤ ፋክሽን ስለ ዴሪቬቲቭ ነው የምናየው። እንዴት ዴሪቬቲቭ እናደርጋለን? ዴሪቬቲቭ ስለምንድን ነው የሚያወራው? ዴሪቬቲቭ እንዴት ነው በሪል ወርልድ አፕሊኬሽን ላይ የምንጠቀመው የሚላቸውን ሀሳብና በኢንትራንስ ኤግዛም ላይ አፒር ያደርጋሉ የምንላቸውን ጥያቄ ሶልቭ እናደርጋለን። ከሱ በተጨማሪ ደግሞ የዴሪቬቲቭ ጥያቄ በሚመጣበት ጊዜ እንዴት በሾርት ዌይ ወይም ሾርት ከት ትሪኮችንም እናያለን። አብራችሁን ሁኑ፣ ተከታተሉ። ከአክቲቪቲ 2.6 እንጀምር። For each of the following function, find the set of values of x naught such that f prime of x naught is defined and is unique. እዚህ ጋር የምለው ምንድን ነው? f prime at x naught ዴሪቬቲቭ በኤክስ ኖት ላይ ምን የሚሆንበትን ዲፋይንድ የሚሆንበትና ዩኒክ የሚሆንበትን የኤክስ ኖት ቫሉን ፈልጉ ነው የሚለው ማለት ነው። እዚህ ጋር የኤክስ ኖት ቫሉ እንዴት ነው የምናገኘው? ለምሳሌ ኤክስ ስኩዌርን ብንወስድ ይሄኛው ኤክስ ስኩዌር ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ስኩዌር ዴሪቬቲቭ በምናደርግበት ጊዜ 2x ነው የሚሆነው ማለት ነው። ይሄኛው የትኛውንም በኤክስ ቦታ ላይ የትኛውንም ቁጥር ብናስገባ ከኔጋቲቭ ኢንፊኒቲቭ እስከ 0 ዩኒየን ከ0 እስከ ፖዚቲቭ ኢንፊኒቲ ይሄ በየትኛውም ኢንተርቫል ዲፋይንድ እና ዩኒክ ነው የሚሆነው ማለት ነው። ለምሳሌ ለምሳሌ 2x የኤክስ ስኩዌር ዴሪቬቲቭ 2x ማለት 2x ነው የሚሆነው። በኤክስ ቦታ ላይ የትኛውን ቁጥር ብናስገባ ዩኒክ ቁጥር ነው የሚመጣው። ዩኒክ ማለት አንድ ቫሉ ብቻ የሆነ ቁጥር በምናስገባት ጊዜ አንድ ቫሉ የሚሰጥ ከሆነ ዩኒክ ነው የምንለው ማለት ነው። በነገራችን ላይ ዴሪቬቲቭ ማለት ባጭሩ የሆነ ፋንክሽን ሲሰጠን ለምሳሌ የኤክስ ስኩዌር ዴሪቬቲቭ ፈልጉ ከተባለ እንዴት ነው የምንፈልገው? መጀመሪያ ይሄኛውን ስኩዌሩን ወደዚህ እናመጣለን 2 ከዛ ከሱ አንድ እንቀንሳለን። ኤክስ 2 ሲቀነስ አንድ ነው የሚሆነው። ስለዚህ 2x ነው የሚሆነው ማለት ነው። ለምሳሌ ኤክስ ኩብ ከተሰጠን ደግሞ ስሯን ወደዚህ እናመጣለን፣ ይችኛው ወደዚህ እናመጣለን። ከዛ ከሱ አንድ እንቀንስበታለን። አንድ ሲንቀንስ 3 ሲቀነስ አንድ ስንት ነው የሚሆነው? 2 ነው የሚሆነው ማለት ነው። ዴሪቬቲቭ በቀላሉ እንደዚህ ነው። ኢንቴግሬሽን ከሆነ ደግሞ የዚህ ተቃራኒ ነው የሚሆነው ማለት ነው። ያው ይዛችሁ እንድታልፉ ነው። ለምሳሌ የኤክስ ኩብ ቢሰጠን የሱን ኢንቴግሬሽን ፈልጉ ካልን እንዴት ነው የሚሆነው? ይሄን በሱ ላይ አንድ እንደምርበታለን። ከዛ ለዚህኛው ከደመርን በኋላ ለሚኖረው ቫሉ ደግሞ እናካፍላለን ማለት ነው። ስለዚህ የኤክስ ዘ ፓወር ኦፍ 3 ኢንቴግሬሽን ኤክስ ዘ ፓወር ኦፍ 4 ኦቨር 4 ነው የሚሆነው ማለት ነው። የኤክስ ስኩዌር ኢንቴግሬሽን ደግሞ እሱ ላይ አንድ እንደምርበታለን። ከዛ ከደመርን በኋላ ለራሱ እናካፍላለን ማለት ነው። ስለዚህ 2 ሲደመር አንድ ስንት ነው የሚሆነው? 3 ነው የሚሆነው። ስለዚህ ኤክስ ዘ ፓወር ኦፍ 3 ኦቨር 3 ነው የሚሆነው ማለት ነው። ኢንቴግሬሽን እና ዴሪቬቲቭ አንዱ የሌላኛው ምንድን ነው የሚሆነው? ኦፖዚት ነው የሚሆነው ማለት ነው። ዴሪቬቲቭ ከሆነ ፓወሩን ቀጥታ ወደ ፓወሩን ወደዛ ካመጣን በኋላ ከፓወሩ አንድ እንቀንስበታል። ለምሳሌ 2 ከሆነ ኤክስ ፓወር ኦፍ 2 ከሆነ ሁለቱን ወደዚህ ካመጣን በኋላ ነው የሚንቀንሰው ማለት ነው። 2x ከዛ አንድ ሲንቀንስ ዘ ፓወር ኦፍ 1 ፓወሩን መጀመሪያ ኮንስታንት እናደርጋለን ወይ ኮኤፊሺየንት እናደርጋለን። ከዛ በኋላ ከፓወሩ አንድ ቀንሰን እናስቀምጣለን ማለት ነው። ያ ዴሪቬቲቭ ነው። ኢንቴግሬሽን ደግሞ የኤክስ ስኩዌር ኢንቴግሬሽን ፈልጉ ከተባልን ኢንቴግሬሽን በራሱ ላይ አንድ እንደምርበታለን። ከዛ በኋላ ለራሱ ለ2 ሲደመር አንድ ማለት ነው። እሱ ከደመርን በኋላ ለራሱ እናካፍላለን ማለት ነው። ሶ ኤክስ ፓወር ኦፍ የኤክስ ስኩዌር ኢንቴግሬሽን ኤክስ ፓወር ኦፍ 2 + 1 ኦቨር 2 + 1 ነው የሚሆነው ማለት የሁለቱ ልዩነት ይሄ ነው። ሶ እዚህ አክቲቪቲ ላይ በኤክስ ኖት ላይ የፈርስት ዴሪቬቲቭ አት ኤክስ ኖት ኢዝ ዲፋይንድ እና ዩኒክ የሚሆነው ቫሉ ወይም ሴት ኦፍ ቫሉ የትኛው ነው ብሎ ነው የጠየቀው ማለት። ስለዚህ ኤክስ ስኩዌር ከኔጋቲቭ ኢንፊኒቲቭ እስከ 0 ዩኒየን ከ0 እስከ ፖዚቲቭ ኢንፊኒቲ ምንድን ነው ማለት ነው? ዩኒክ ነው ማለት ነው። አንድ ቁጥር ነው። የሆነ ቁጥር ብናስገባ አንድ ቫሉ ነው የምናገኘው ማለት ነው። ወደ ቢ ስንሄድ ቢ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኢን ዘ አብሶሉት ቫሉ ኦፍ ኤክስ ዘ አብሶሉት ቫሉ ኦፍ ኤክስ ኦልዌይስ ስንት ቫሉ አለው? 3 ቫሉ አለው። አንደኛ ፖዚቲቭ ኤክስ የሚሆነው ምን ከሆነ ነው? ኤክስ ግሬተር ዛን 0 ከሆነ ነው። 0 የሚሆነው ምን ከሆነ ነው? ኤክስ ኢዝ ኢኳልስ ቱ 0 ከሆነ ነው። ማይነስ ኤክስ የሚሆነው ደግሞ ምን ከሆነ ነው? ኤክስ ሌስ ዛን 0 ከሆነ ማይነስ ኤክስ ይወጣል ማለት ነው። እቺ እንይዛለን። ሶ ይሄኛው ቫልዩ ዩኒክ የሚሆነውና ዲፋይንድ የሚሆነው የት ነው ብሎ ጠየቀው ማለት ነው። አንድ ቫልዩ ብቻ የሚሰጠው ለምሳሌ አንደኛ
ኬዝ ዋን the absolute value of x is equals to x greater than 0 ከሆነ ዩኒክ ቫሉ እናገኛለን። ኤክስ ግሬተር ዛን 0 በሚሆንበት ጊዜ አብሶሉት ቫሉ ኦፍ ኤክስ ምንድን ነው የሚሆነው? ኤክስ ነው የሚሆነው። የኤክስ ዴሪቬቲቭ ደግሞ ስንት ነው የሚሆነው? አንድ ነው የሚሆነው ማለት ነው። አንድ የሚሆነበት ምክንያት ለምሳሌ ኤክስ ፓወር ኦፍ ዋን ረል አንዱን መጀመሪያ ወደዚህ እናመጣ። መጀመሪያ አንዱን ኮፊሽንት አድርገን እንጽፋለን። ከዛ በኋላ ከፓወሩ አንድ እንቀንሳለን ማለት ነው። ኤክስ ፓወር ኦፍ ዋን ማይነስ ዋን ነው የሚሆነው ማለት ነው። ይሄ ስንት ነው የሚሆነው? ዋን ኤክስ ፓወር ኦፍ አንድ ሲቀነስ አንድ ስንት ነው? ዜሮ ነው የሚሆነው ማለት ነው። ማንኛውም ቫሪያብል ፓወር ኦፍ ዜሮ ከሆነ ምንድን ነው የሚሆነው? አንድ ነው የሚሆነው ማለት ስለዚህ ዋን ታይም ዋን ኢዝ ኢኳልስ ቱ ዋን ነው የሚሆነው ማለት ነው። የመጀመሪያ ኬዝ ኤፍ ፕራይም አት ኤክስ ኖት ኢዝ ዲፋይንድ እና ዩኒክ የሚሆንበት የመጀመሪያ ኬዝ ለአብሶሉት ቫሉ ኦፍ ኤክስ ስንት ነው የሚሆነው? ኤክስ ግሬተር ዛን ዜሮ በሚሆንበት ጊዜ ዩኒክ ነው የሚሆነው። ሁለተኛ ደግሞ ኢን ዘ አብሶሉት ቫሉ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ መቼ? ኤክስ ማይነስ ኤክስ ዌን ኤክስ ሌስ ዛን ዜሮ። ኤክስ ሌስ ዛን ዜሮ በሚሆንበት ጊዜም የአብሶሉት ቫሉ ኦፍ ኤክሱ ዴሪቬቲቭስ ምንድን ነው የሚሆነው? ማይነስ ዋን ነው የሚሆነው ማለት ነው። ማይነስ ኤክስ ይወጣል። ኤክስ ሌስ ዛን ዜሮ በሚሆንበት ጊዜ አብሶሉት ቫሉ ኦፍ ኤክስ ምንድን ነው የሚሆነው? ማይነስ ኤክስ ይሆናል። የማይነስ ኤክስ ደግሞ ዴሪቬቲቭ ምንድን ነው የሚሆነው? ማይነስ ዋን ነው የሚሆነው ማለት ነው። እንደ መጀመሪያው ማይነስ ኤክስ ዘ ፓወር ኦፍ ዋን ነው የሚሆነው እንደዚህ ሲጻፍ። እችኛውን አንድ ወደዚህ እናመጣታለን። ከዛ ከአንዱ አንድ ሲንቀንስ ምንድን ነው የሚሆነው? ማይነስ ዋን ኤክስ ዘ ፓወር ኦፍ ዜሮ ይሆናል። ይሄ ማለት ማይነስ ዋን ነው የሚሆነው ማለት ነው። አብሶሉት ቫሉ ኦፍ ኤክስ ምን የሚሆንበት ዩኒክና ዲፋይንድ የሚሆነው ሁለተኛ ኬዝ ኤክስ ምን ሲሆን ሌዛን ዜሮ በሚሆንበት ጊዜ ማይነስ ኤክስ ይሆናል። የማይነስ ኤክስ ዴሪቬቲቭ ማይነስ ዋን ይሆናል ማለት ነው። ኬዝ ስሪ ደግሞ አብሶሉት ቫሉ ኦፍ ኤክስ which is equals to 0 when x is equals to 0 x is equals to 0 ከሆነ አብሶሉት ቫሉ ኦፍ ኤክስ ምንድን ነው የሚሆነው? ዜሮ ነው የሚሆነው ማለት ነው። ስለዚህ የዜሮ ዴሪቬቲቭ የለውም። ስለዚህ ይሄ አንዲፋይንድ ነው። ስለዚህ ይሄ የአብሶሉት ኤፍ ኦፍ ኤክስ ኢኳልስ ቱ አብሶሉት ቫሉ ኦፍ ኤክስ ዲፋይንድ እና ዩኒክ የሚሆነው መቼ ነው? ዌን ኤክስ ግሬተር ዛን ዜሮ ኤንድ ኤክስ ግሬተር ዛን ዜሮ ዌን ዘ ዴሪቬቲቭ ኦፍ አብሶሉት ቫሉ ኦፍ ኤክስ ኢዝ ዋን ኤንድ ኤክስ ሌስ ዛን ዜሮ አት ዛት ታይም ዘ ዴሪቬቲቭ ኦፍ አብሶሉት ቫሉ ኦፍ ኤክስ ኢዝ ማይነስ ዋን። በዚህ በሁለቱ ኬዝ ነው የኤፍ ኦፍ ኤክስ ኢኳልስ ቱ አብሶሉት ቫሉ ኦፍ ኤክስ ምን የሚሆነው? ዩኒክ እና ዲፋይንድ የሚሆነው ማለት ነው። when we are going to see f of x is equals to 1 over x የዚህኛው ዴሪቬቲቭ ዲፋይንድ እና ዩኒክ የሚሆነው መቼ ነው? x ዲፍረንት ፍሮም 0 ከሆነ ነው። x is equals to 0 ከሆነ ምንድነው ማለት አንዲፋይንድ ነው። ስለዚህ x ዲፍረንት ፍሮም 0 የትኛውንም ቁጥር ብናስገባ የዚህ ዴሪቬቲቭ ምንድነው የሚሆነው? ዲፋይንድ ነው የሚሆነው ማለት ነው። ስለዚህ ይሄኛው ከኔጋቲቭ ኢንፊኒቲቭ እስከ 0 ዜሮን ሳይዝ ስለማይጨምር ኦፔን ብራኬት ነው የምናደርገው ዩኒየን። አሁንም ኦፔን ብራኬት ከዜሮ እስከ ፖዚቲቭ ኢንፊኒቲ ላይ ምንድነው ማለት የሚሆነው? ዲፋይንድ ነው የሚሆነው ማለት ነው። ስለዚህ ይሄኛው ኤክሰፕት ዜሮ ዲስ ዲፋይንድ ፎር ዋት ፎር ኦል ኤክስ። ለምሳሌ ኤክስ ሌስ ዛን ዜሮ ከሆነ ምንድነው የሚሆነው? ዋን ኦቨር ማይነስ ኤክስ ነው የሚሆነው ማለት ነው። የዚህ ዴሪቬቲቭ ምንድነው የሚሆነው? ማይነስ ዋን። እንደዚህ በዲቪዥን ጊዜ ደግሞ የዲቪዥን ዴሪቬቲቭ የምንፈልገው ይሄኛው ሲባዛ የዚህኛው ዴሪቬቲቭ የኑሜራተሩ ዴሪቬቲቭ ሲባዛ ዲኖሚኔተሩ ሲቀነስ የዲኖሚኔተሩ ዴሪቬቲቭ ሲባዛ በኑሜራተሩ ነው የሚሆነው ማለት ነው። በዛ ስንፈልግ ያው የሆነ ቫልዩ እናገኛለን ማለት ነው። ለምሳሌ ሰርች ላሳያችሁ። ለምሳሌ የዋን ኦቨር ኤክስ ዴሪቬቲቭ መጀመሪያ የአንድ ዴሪቬቲቭ ሲባዛ በኤክስ ሲቀነስ አንድ ሲባዛ የኤክስ ዴሪቬቲቭ ሲካፈል የዚህኛው ስኩዌር ነው የምንወስደው ማለት ኤክስ ስኩዌር ነው የሚሆነው ማለት ነው። በታች በኩል ያለ ያው አሁኑኑ ትንሽ ተረድታችሁ ብትሄዱ ብዬ ነው። የኮንስታንት ዴሪቬቲቭ ምንድን ነው የሚሆነው? ኦልዌይዝ ዜሮ ነው የሚሆነው። ለምሳሌ የቁጥር ኖርማል ቁጥር 1 2 3 ምናምን ኔጋቲቭ 5 ኔጋቲቭ 6 ምናምን የነዚህ ዴሪቬቲቭ ምንድን ነው የሚሆነው? የኮንስታንት ጠቅላላ ኮንስታንት ዴሪቬቲቭ ምንድን ነው የሚሆነው? ዜሮ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር አንድ አለን። የአንድ ዴሪቬቲቭ አንድ ኮንስታንት ስለሆነ ዜሮ ነው የሚሆነው። ዜሮ ሲባዛ ማንኛውም ቁጥር ምንድን ነው የሚሆነው? ዜሮ ነው የሚሆነው ማለት ነው። ሲቀነስ አንድ ሲባዛ የኤክስ ዴሪቬቲቭ ምን ብለናል ቅድም? ያው እቺኛውን አንዷን ወደዚህ እናመጣለን። ከፓወሩ አንድ ሲንቀንስ ዜሮ ነው የሚሆነው፣ አንድ ነው የሚሆነው ማለት ነው። ኦቨር ኤክስ ስኩዌር ነው የሚሆነው ማለት። ስለዚህ የዚህኛው ዴሪቬቲቭ ምንድን ነው የሚሆነው? ማይነስ 1 ኦቨር ኤክስ ስኩዌር ነው የሚሆነው ማለት ነው። እቺን እንይዛለን። እዚህ ጋር ማወቅ አለብን በዴሪቬቲቭ በዲቪዥን ሩል ስሩ ከተባለችው ምንድን ነው የምታደርጉት?
መጀመሪያ የኑሜራቶሩ ድሪቬቲቭ ሲባዛ ዲኖሚናተር ሲቀነስ የዲኖሚናተሩ ድሪቬቲቭ ሲባዛ በኑሜራተሩ አንድ ማለት ሲካፈል የሱን የዲኖሚናተሩን እንወስዳለን ስኩዌር እንወስዳለን። ከዛ ይሄን ካልኩሌት ካረግን ያው መልሱን አገኘው ማለት ነው። ይሄ ነው የሚሆነው ማለት ነው። ሶ ዲፊኒሽን 2.7 ምንድን ነው የሚለን? The function of f prime whose domain consists of value of x at which f is differentiable and whose value at any such number as h gets closer and closer to 0 is given by what? በዚህ ፎርሙላ ሰጠ ማለት ነው። ዴሪቬቲቭ ማለት f prime at x means ምንድን ነው የሚሆነው? is equals to limits of limit ማለት h goes to where 0 is differentiable and whose value at any such number as h gets closer and closer to 0 is given by what? ይሄ የሚሰጠው ምንድነው የሚሆነው? እንዴት ነው የሚሆነው? f of x plus h minus f of x over h ነው የሚሆነው ማለት ነው። ይሄ ማለት ምን ማለት ነው? h ወደ 0 በሚጠጋበት ጊዜ እና ፋንክሽኑ f prime whose domain consists of those value of x ነው። የፋንክሽኑ f ዶሜን የዶሜን ቫሉ ኤክስን ይዛል። ዶሜን ቫሉ ምን ይዛል? ኤክስን ይዛል። የሱ ኤፉ ደግሞ ምን ከሆነ is differentiable ከሆነና የሱ ቫሉ ደግሞ ወደ 0 እየጠጋ በሚሄድበት ጊዜ የዴሪቬቲቭ ቫሉ ወይም ፎርሙላ የምናገኘው ይሄ ነው የሚለው ማለት ነው። ሶ ዲስ ኢዝ ኮልድ ይሄ ማለት ኤች ወደ 0 ሲጠጋ ማለት ምን ማለት ነው? ሊሚት ነው ማለት ነው። ሊሚት ተምራችሁ ማለት 12ኛ ክላስ ያለ አይመስለኝም። ኤች ወደ ሲጠጋ ወደ 0 ሲጠጋ የምናገኘው ፎርሙላ ይሄ ነው። ይሄ የሚያሳየው ምንድነው? ዴሪቬቲቭ ወይም ኢስሎፑን ነው የሚያሳየው ማለት ነው። ይሄንን እንይዛለን። እቺን ፎርሙላ እንይዛለን። ከዚህኛው ያው ቅድም ፎርሙላ ሳይቻለው ዴሪቬቲቭ ከሆነ ለምሳሌ ኤክስ ስኩዌር ከሆነ ሁለቷን ወደዚህ አምጣችሁ ከዛ ከሁለቱ አንድ መቀነስ ብያለሁ። ይሄና ይሄ ሾርት ከት ነው። ይሄኛው ደግሞ መጻፋችሁ ላይ አስቀምጠው ሎንግስት ወይ ነው የሚሆነው፣ ተመሳሳይ ነው የሚሆነው። እሱን እንይዛለን ማለት ነው። ሶ here we represent the derivative of a function by a prime symbol. so የፋንክሽኑ ዴሪቬቲቭ በምን እንገልጻለን? by prime symbol እንገልጻለን። በፕራይም ማለት ለምሳሌ ይችኛው ማለት ነው። ይሄ ማለት f prime at x means f derivative at x ማለት ነው። so በፕራይም እንገልጻለን። for example writing f prime at x represents the derivatives of the function f evaluated at a point what? x በሆነ ፖይንት x ላይ የምናገኘው የፋንክሽን ዴሪቬቲቭ ነው ማለት ነው። Similarly, writing 5x squared plus 2x plus 3 the power of prime means a ማለት የዚህኛው ዴሪቬቲቭ ማለት ነው። ያው ቅድም እንዳልነው f prime at x እንዳልነው ይሄኛው ፋንክሽን ነው። ሶ ይሄኛውን በፕራይሙን ካስቀመጥን ዴሪቬቲቭ ነው የሚያሳየው ማለት ነው። so indicates we are carrying out the derivatives of the function 5x squared plus 2x plus 3 ይሄ ማለት የ5x squared plus 2x plus 3 ዴሪቬቲቭ ነው የሚለው ማለት በፕራይም ከገለጽን ይሄኛው በፕራይም መግለጽ ማለት ያው ዴሪቬቲቭን እየገለጽን ነው ማለት ነው። the prime symbol disappears as soon as derivative has been calculated ዴሪቬቲቭን ምን ካረገን በኋላ ካልኩሌት ካረገን በኋላ ፕራሟ ትጠፋለች ነው የሚለው ማለት ነው። if you let t is equals to x plus h as h gets closer and closer to 0 t approaches